እንደሚታወቀው በአሁኑ ሰዓት በጣም ብዙ በተለይ ወጣቶች ዩቲዩበር መሆን ይፈልጋሉ። ነገር ግን ዩቲዩብ ከመጀመራችን በፊት ወይንም ጀምረንም ከሆነ ማወቅ ያለብን አንዱና ወሳኝ ነገር የዩቲዩብን የኮሚኒቲ ጋይድ ላይ ነው። የዩቲዩብ የኮሚኒቲ ጋይድ ልክ የዩቲዩብ መተዳደሪያ ደንብ ልንለው እንችላለን። ስለዚህ ማድረግ ያለብንን ማድረግ የሌለብንን የሚነግረን ነገር ማለት ነው። ይህ ነገር ለሁሉም ተግባራዊ ይሆናል። ቪዲዮም፣ ኮሜንት፣ ሊንክ፣ ተምብኔል ለሁሉም ከቪዲዮ ጋር ከዩቲዩብ ጋር በተያያዙ ነገሮች ሁሉ የኮሚኒቲ ጋይድ ላይኑ ይሰራል። ስለዚህ የሌላ ቪዲዮን አፕሎድ አድርገን ስለ ኮፒራይት መጨነቅ ብቻ ሳይሆን ስለ ሁሉም ነገር መጠንቀቅ ሊኖርብን ይችላል። ካልሆነ የልፋታችንን ውጤት ከንቱ ነው የሚያስቀረው። ለምሳሌ ብዙ ከአፕሎድ አድርገን የኮሚኒቲ ጋይድ ላይኑን ጥሰን ቻናላችን ቢዘጋ ልፋታችን፣ ገንዘባችን፣ ጉልበታችን ሁሉ ነገር ከንቱ ስለሚቀር ኮሚኒቲ ጋይድ ላይን ማወቅ በጣም አስፈላጊ ነው። የኮሚኒቲ ጋይድ ላይኑ መሰረታዊ አላማ ስለዚህ ሌሎች ሰዎችን አደጋ ላይ ላለመጣል ኮንቴንት ክሬተሮችም የሚችሉትና የማይችሉትን የተከለከለና ያልተከለከለውን እንዲረዱ ለማስቻል ልክ እንደ መተዳደሪያ ደንብ ልናየው እንችላለን። ብዙ ጊዜ ዩቲዩበሮች የዚህ የኮሚኒቲ ጋይድ ላይኑ ባለማወቃቸው የተለያዩ ጉዳቶች ሊደርሱባቸው ይችላል። እስኪ ምን አይነት ጉዳት ሊደርስ እንደሚችል የኮሚኒቲ ጋይድ ላይንን ባለማክበርና ባለመከተል ጥፋት ሲደርስ ስትራይክ ሊከሰት ይችላል። ይህን ስትራይክ ደግሞ በኢሜይል በተለያዩ መንገድ ዩቲዩብ ያሳውቀናል። ሲያሳውቀንም የትኛው ኮንቴንት ችግር እንደፈጠረ መወገድም ካለበት ሪሙቭ ያደርገዋል። የትኛውን ህግ እንደጣስን ቻናላችን በምን መልኩ ተጽዕኖ ሊያሳድርበት እንደሚችል እና ቀጣይ ማድረግ ስላለብን ነገር መረጃ ይሰጠናል። ብዙ ጊዜ ዩቲዩብ ሰዎች ሳያውቁ ሊሳሳቱ እንደሚችሉ ስለሚገነዘብ የመጀመሪያው ማስጠንቀቂያ ነው የሚሆነው ዩዥዋሊ። ብዙ ጊዜ ግን ሁልጊዜ ነው ማለት አይቻልም። አንዳንድ ጊዜ ያለምንም ማስጠንቀቂያ ሙሉ በሙሉ ቻናሉ ሊዘጋና ሊታገድ ይችላል። ስለዚህ መጠንቀቅ ያስፈልጋል። ግን ብዙ ጊዜ የማስጠንቀቂያ ነው የሚሆነው፣ ምክንያቱም አንዳንዴ ሳናውቅ ስህተት ልንሰራ ስለምንችል። ያንን ማስጠንቀቂያ ከላከልን በኋላ ያ ማስጠንቀቂያ በ90 ቀናት ውስጥ ኤክስፓየር እንዲያደርግ የኦፕሽናል ፖሊሲ ትሬኒንግ የሚባል ትሬኒንግ ሰጀስት ያደርገናል መውሰድ ያለብን ድጋሚ ስህተቱን እንዳንፈጥር ማለት ነው። ይሄ ለሁሉም ነው ማለት አይደለም፣ ለአንዳንዶቹ ነው ኦፕሽናል ፖሊሲ ትሬኒንግ። ከዛ በዛ በ90 ቀናት ውስጥ ያንኑ የጣስነውን ድጋሚ ጥፋት ከፈጸምን ስትራይክ ሊደረግበት ይችላል ማለት ነው ቻናላችን። የመጀመሪያ ስትራይክ የተለያዩ የሚገድቡ ነገሮች አሉ። የመጀመሪያ ስትራይክ ሲኖረን ለምሳሌ ለአንድ ሳምንት ቪዲዮ አፕሎድ እንዳናደርግ ሊያደርገን ይችላል። ላይቭ ስትሪም እንዳንገባ ሊያደርገን ይችላል። ሼጁልድ ላይቭ ስትሪም ማለት ሰዓት አስተካክለን ላይቭ ስትሪም የምናደርግበትን እድል ሊገድብብን ይችላል። ትሬለር አድ እንዳናደርግ ሊያደርገን ይችላል። የከስተም ተምኔልስ እንዳንጠቀም ሊያደርገን ይችላል ለአንድ ሳምንት። ክሬት ኤዲት የመሳሰሉትን ነገር ሊገድብብን ይችላል። ይሄ የመጀመሪያው ስትራይክ ሲኖር ማለት ነው። እና አንዳንድ ፐብሊክ የሆኑ ኮንቴንቶች ፕራይቬት ሊያደርግብን ይችላል። እንዲታዩ የለቀቅናቸውን ፕራይቬት አድርጎ ሊያስቀምጥብን ይችላል። ከአንድ ሳምንት በኋላ ወደ ነበረበት ይመልስናል። ይሄ የመጀመሪያው ስትራይክ ሲሆን፣ ሁለተኛ ስትራይክ ሲሆን ለ2 ሳምንት እነዚህ ከላይ ጠቅስናቸውን ሊከለክለን ሊገድበን ይችላል። ሌላ ተጨማሪ ጥፋት ካላጠፋን ከ2 ሳምንት በኋላ እንደገና ወደ ኋላ ይመልሷል፣ ወደ ነባሩ ይመልሷል። ይሄ በሁለተኛው ስትራይክ ነው። ሶስተኛ ስትራይክ ላይ ስንደርስ ምናልባት ይሄ ፐርማነንትሊ ሙሉ በሙሉ ሊያዘጋ የሚችል ሊሆን ይችላል ዩዥዋሊ። ስለዚህ 3 ስትራይክ አለን ማለት ቻናላችንን ልናጣ እንችላለን ማለት ነው። ለዛ ነው ይህን ኮሚኒቲ ጋይድ ላይን ማወቅ በጣም ጠቃሚ የሚሆነው። መጀመሪያ እንዳወራ ነው ግን አንዳንዴ እነዚህ 3ቱንም ስቴፖች ላይ ጠበቅ ይችላል። ያጠፋነው ጥፋት ከባድ ነው ብሎ ካመነ ዩቲዩብ ያለምንም ማስጠንቀቂያ ቻናላችንን ሊዘጋውና ከዩቲዩብ ላይ ሊያወርደው ይችላል። ስለዚህ የኮሚኒቲ ጋይድ ላይኑን ማወቅ መረዳትና መተግበር በጣም ወሳኝ ነገር ነው።
ካልሆነ ግን ልፋታችንን ከንቱ ያስቀራል። የኮሚኒቲ ጋይድላይኑ እንዴት ይሰራል ብለን ስናስብ የተለያዩ መንገዶች አሉት። አንዱ በሂውማን ሪቪውወርስ ማለትም የቲም ኦፍ ኤክስፐርቶች አሉ ዩቲዩብ ጋር። እነዛ ሰዎች ኮንቴንቱን ሪቪው ያደርጋሉ። ፍላግድ የተደረገ ወይም እንደዚህ የዩቲዩብ ኮሚኒቲ ጋይድላይንን የተከተለ አይደለም ተብሎ የሚታሰብ ኮንቴንት ሲሆን ሰዎች ያዩታል። ከሰዎች በተጨማሪ ማሽን ለርኒንግ አልጎሪዝም አለ፣ አድቫንስድ የሆነ አልጎሪዝም። እሱንም ኤአይን በመጠቀም በዚህ በማሽን ለርኒንግ አልጎሪዝሙ እንደዚህ ያልተገቡ ዩቲዩብ ጋይድላይን የማይፈቅዳቸውን ኮንቴንቶች ወይም ይዘት ያላቸውን ቪዲዮዎች ይለያል። ከዚህ በተጨማሪ ደግሞ የኮሚኒቲ ሪፖርቲንግ ነው። ዩቲዩብ ተገልጋዩ ህብረተሰብ ያ ኮንቴንት ተገቢ አይደለም ብሎ ካመነ ለዩቲዩብ ሪፖርት ያደርጋል። ይሄም እንደ አንዱ የመረጃ ምንጭ ነው የኮሚኒቲ ጋይድላይኑ እንዲተገበር የሚያደርግ። ሌላው ዩቲዩብ ደግሞ ከወቅታዊ ሁኔታ አንጻር ጋይድላይኑ በየጊዜው አፕዴት ያደርጋል። ስለዚህ የተለያዩ ከኮሚኒቲ ጋይድላይን ጋር በተያያዘ የተለያዩ የማይፈቀዱና የሚፈቀዱ ነገሮች አሉ። በተለይ የማይፈቀዱት ላይ ትኩረት ለማድረግ ምክንያቱም እነሱ ስለሚያስቀጡ እነሱም የተለያየ በካቴጎሪ ነው የሚቀመጡት ወይም በዘርፍ። ስለዚህ አንደኛውና የመጀመሪያው ስፓም ኤንድ ዲሲፕቲቭ ፕራክቲስ የሚባለው ነው። ይህ ከማጭበርበር ከማታለል ጋር ያልተገባ ጥቅም ለማግኘት ከሚደረግ ጥረት ጋር የተያያዘ ነው። ስለዚህ በዚህ ስራ አንዱ ፌክ ኢንጌጅመንት ነው። ፌክ ኢንጌጅመንት ማለት ለምሳሌ ቪው፣ ላይክ፣ ኮሜንት ለማግኘት ብዙ ሰው እንዲያይን ለማድረግ ያልተገባ ፌክ ቪውስ መግዛት ሊሆን ይችላል። ባልተገባ አርቲፊሻሊ ኢንፍሌት ማድረግ ማለት ትክክለኛ መንገዱን ጠብቆ ሳይሆን ባልተገባ መልኩ ላይክ፣ ቪው፣ ኮሜንት እንድናገኝ በማድረግ ገንዘብ ለመስራት ስንሞክር ይሄ አንዱ የኮሚኒቲ ጋይድላይን ጥሰት ነው። ስለዚህ ፌክ ኢንጌጅመንት የውሸት የሆነ ወይም ቪው ገዝተን የውሸት ቪው ወይም ቻት ቦት ተጠቅመን በተለያዩ መልኩ ቪዲዮአችንን ብዙ እይታ እንዳገኘ ብዙ ላይክ እንዳለውና የተለያዩ ኮሜንቶች እንዳሉት አድርገን መሞከር ይሄ ጥሰት ነው። ሌላኛው በዚህ ስር ኢምፐርሶኔሽን ነው። ኢምፐርሶኔሽን ማለት ሌላን ሰው ወይም ሌላን ብራንድ አስመስሎ ቻናል መክፈት የመሳሰሉት ነገር ነው። ለምሳሌ አንድ ዝነኛ የሆነ ሰው የሱን ፎቶ ተጠቅመን የሱን ስም ተጠቅመን ሁሉም ነገር እሱን በሚመስል መልኩ ቪዲዮ ቻናል ብንከፍት እና ያንን ነገር ብናደርግ ኢምፐርሶኔሽን ይባላል። ያልሆነውን ሆነን ወይም ያልተገባ ሙከራ ማድረግ ነው። ሌላን ሰውን የነሱን በጎ ስምና ዝና ለማጥፋት ስለሚያጋልጥ እንደዚህ አይነት ነገር በጣም የተከለከለ ነው። ከዚህ በተጨማሪ ኤክስተርናል ሊንክስ፣ ለምሳሌ አንዳንድ ጊዜ ዲስክሪፕሽን ላይ ሊንኮች ሊኖሩ ይችላሉ። እነዚህ ሊንኮች ጎጅና ማሊሺየስ ወደሆነ ሳይት ቫይረስ ሊሆን ይችላል የመሳሰሉት ወደዛ የሚያመራ ሊንክ ከሆነ ይሄም የኮሚኒቲ ጋይድላይን ጥሰት ነው። ሌላው ስፓም እና ሚስሊዲንግ የሆኑ ኮንቴንቶችን ማለት ሰዎችን ሊያታልሉ የሚችሉ መረጃዎችን በመስጠት ፌክ የሆኑ ውሸት የሆኑ ነገሮችን መረጃዎች በመስጠት የሰዎችን ፐርሰናል ኢንፎርሜሽን ለምሳሌ አድራሻቸውን፣ ስልካቸውን የመሳሰሉትን ባልተገባ መልኩ ለማግኘት ስንሞክር ይሄኛውም ኮሚኒቲ ጋይድላይኑ እንደ ህገወጥነት ነው የሚያየው። ሌላኛው ደግሞ በፕሌሊስት ነው። ፕሌሊስት ያልተገባ ታይትልና ዲስክሪፕሽን ፕሌሊስቱ ላይ ሲኖር ይዘቱ የቪዲዮ ይዘትና እኛ የሰጠነው ታይትል የማይገናኝ ከሆነ ያንን ነገር ለማጭበርበር እንዳደረግ ነው ስለሚታሰብ ይህም እንደ ኮሚኒቲ ጋይድላይን ጥሰት ይቆጠራል። ከዚህ በተጨማሪ በሁለተኛ ዘርፍ ያለው ሴንሲቲቭ ኮንቴንት የሚባሉ ናቸው። እነዚህ ደግሞ ለምሳሌ ከህፃናት ጥበቃ ጋር ህፃናት ጉዳት እንዳይደርስባቸው አንደሬጅ የሚባሉ በህግ ህፃን የሚባሉ ያልተገባ ይዘት ያለው ነገር እንዳያዩ ለመጠበቅ ሲባል ነው። ስለዚህ ቻይልድ ሴፍቲ አንዱ ነገር ነው። ስለዚህ ለልጆች የማይሆን ነገር ዩቲዩብ ላይ እንትን ማለት የለብንም። ያን አድርገን ቢገኝ እንደ ወንጀል ይታያል። ለምሳሌ የጉልበት ብዝበዛ ይሆናል፣ ለልጆች ያልተገባ ነገር። በዚህ ሴንሲቲቭ ኮንቴንት ስር የተምኔልስ ነው። ዩቲዩብ ቪዲዮ አፕሎድ ስናደርግ ተምኔልስ ዋላል ፊት ለፊት የሚታየው ይሄ ሚስሊዲንግ የሆነ ማለት እና ያልተገባ ተምኔል ስናስቀምጥ ለምሳሌ እዛ ላይ የምንጠቀመው ምስል ሊሆን ይችላል።
ከትክክለኛ ከቪዲዮ ጋር የማይገናኝ አይነት ከሆነ ይሄኛውም እንደ ጥሰት ይቆጠራል። ሌላኝ ኑዲቲ ኤንድ ሴክሹዋል ኮንቴንት ነው። ይሄ ማለት ደግሞ ይሄ ከራቆት ከመሆን ጋር ያልተገቡ የሴክሹዋል ኤክስፕሊሲት ማቴሪያልስ እነዚህንም መጠንቀቅ ያስፈልጋል። እነዚህ ዩቲዩብ ላይ ከተጫኑ የኮሚኒቲ ጋይድላይኑን እንደ ጣስን ይቆጠራል። ሌላኛው ደግሞ ይሄ ራስን ከመጉዳት ጋር የተያዙ ይዘት ያላቸውን ወይንም እነሱን የሚያበረታታ ለምሳሌ ሱሳይድ ሊሆን ይችላል የመሳሰሉትን የሚያበረታቱ ራስን ከማጥፋት ጋር የተያያዙ ነገሮችን እነሱን ወይም የሚያበረታታ ነገር የምንለጥፍም ከሆነ ይሄም ጥሰት ነው። ሌላው ይሄ ቨልጋር ላንጉጅ የሚባለው ያልተገባ ስድ የሆኑ ቃላቶችን መጠቀም የማህበረሰቡን ማህበራዊ ግንኙነት የሶሻል ፋብሪኩን የሚጎዳ ከሆነ እና ተገቢ ያልሆኑ የባለጌ ቋንቋ የሚባሉትን መጠቀም እንደ ጥሰት ይቆጠራል። በሶስተኛ ደረጃ ያሉት ቫዮለንት እና ዴንጀረስ ኮንቴንት የሚባሉ ናቸው። እነዚህ ከጥቃት ጋር ከአደጋ ጋር የሚያያዙ ነገር ሃራስመንት፣ ሳይበር ቡሊንግ፣ ሌሎች ማስፈራራት የመሳሰሉት ጥቃት ማድረስ የመሳሰሉትን ጋር ይዘት ያላቸው ነገሮች ይህንን ማድረግ ጥሰት ነው። ሌላው ሃርምፉል ኦር ዴንጀረስ ኮንቴንት ናቸው። እነዚህ ጉዳት ላይ ሊጥሉ የሚችሉ ይዘት ያላቸውን ያልተገቡ ነገሮችን እነሱንም መልቀቅ የዩቲዩብ ኮሚኒቲ ጋይድላይንን የሚጥስ ነው። ከዚህ ቀጥሎ ሄት ስፒች ነው። የጥላቻ ንግግር አንዱን በአንዱ ላይ ማስነሳት፣ እነዚህ ከዚህ ጋር የተያዙ የጥላቻ ንግግሮች ያለው ይዘት የዘር፣ የሃይማኖት የመሳሰሉት ይህም በዩቲዩብ ኮሚኒቲ ጋይድላይን የተከለከለ ነው። ከዚህ ቀጥሎ ቫዮለንት ክሪሚናል ኦርጋናይዜሽን፣ እነዚህ ከወንጀል ጋር የተያዙ ከሽብር ጋር የተያዙ ድርጅቶችን እነሱን እንደ በጎ ነገር አድርገው ማቅረብ፣ እነሱን ማበረታታት የመሳሰሉት ነገሮች ጥሰት ናቸው እና ይሄ ቫዮለንት እና ግራፊክ የሆኑ ማለት አሰቃቂ የሆነ ስለ ግድያ ምናምን የመሳሰሉ ሰዎች ሲያዩት ሊረበሹ የሚችሉበትን ይዘት ያለውን ነገር ማበረታታት፣ መለጠፍ የመሳሰሉት ነገር እነዚህም የኮሚኒቲ ጋይድላይን ጥሰት ናቸው። ሌላው ሬጉሌትድ ጉድስ የሚባሉት ናቸው። እነዚህ ለምሳሌ ከመሳሪያ ጋር ዝውውር ጋር የተያዙ የመሳሪያ ንግድ ምናምን የመሳሰሉትን የሚያካትት ነው። ሌላው የድራግ ማለት ሱስ የሚያስይዙ የተጨበረበሩ ምርቶች ሌላውን ሰው ሊጎዱ የሚችሉ ይዘት ያላቸውን ከእነዚህ ነገሮች ቪዲዮ መስራት ወይም ማበረታታት ወይም እንደ ኮሚኒቲ ጋይድላይን ጥሰት ይቆጠራል። ከዚህ በተጨማሪ ያለው ሌላው ዘርፍ ሚስ ኢንፎርሜሽን ነው። የተሳሳተ መረጃን ከመናገር ከማሰራጨት አንጻር የውሸት የሆኑ መረጃዎችን ማሰራጨት ይህም ወንጀል ነው። ለምሳሌ ስለ ጤና ምንም የጤና የመፈወስ አቅም ሳይኖራቸው መድኃኒቱ ይፈውሳል ብለን ያን ነገር ማበረታታት፣ ምንም ሳይንቲፊካሊ መረጃ የሌላቸውን ነገሮች ውሸት የሆኑ መረጃዎችን ማሰራጨት ይህም የኮሚኒቲ ጋይድላይን ጥሰት ነው። በተለይ ደግሞ ከሜዲካል ሚስ ኢንፎርሜሽን ጋር ምክንያቱም ጤና ነገር ስለሆነ ያልተገባ ነገር የማያድነውን ያድናል ብለን ምንም ሳይንቲፊክ የሆነ መረጃ ሳይኖረው የተጠና ያልሆነ መረጃ የምንሰጥ ከሆነ ይህም ጥሰት ነው። ስለዚህ እነዚህ ዋና ዋናዎቹ የሚባሉት ናቸው። ከዚህ ከኮሚኒቲ ጋይድላይን በተጨማሪ ሞኔታይዜሽን ፖሊሲ ራሱ አለው። እሱን ደግሞ በሌላ ቪዲዮ እንመለከታለን። ስለዚህ እነዚህ ነገሮች ማወቅ በጣም በጣም አስፈላጊና የግድም ነው። ምክንያቱም ህጉን አለማወቅ ከተጠያቂነት ስለማያድነን ማለት ነው። ከዚህ ጋር በተያያዘ የገጠማችሁ ችግር አለ ወይስ የማታውቁት ነገር ምን ነበረ? ከኮሚኒቲ ጋይድላይን ጋር በተያያዘ እስኪ አስተያየታችሁን ስጡ። ቪዲዮውን ላይክ አድርጉ፣ ሼር፣ ኮሜንት አድርጉ። ቴንክ ዩ